በቅድሚያ ብዙ ጣውረዶችን አልፋችሁ ለዚህ የሲራራ ሽልማት ስነ ስርዓት የበቃችሁ የስራ ፈጠራ ባለቤቶችና አሸናፊዎች በባንኩና በራሴ ስም እንኳን ደስ አላችሁ ማለት ፈልጋለሁ። ባንካችን ከተመሰረተበት ጊዜ አንስቶ ባሳለፋቸው ጥቂት ዓመታት አካታችነትን መሰረት ባደረገ መልኩ ሁሉን አቀፍ እና የሸሪዓ መርህን የተከተሉ አገልግሎቶችን ለህብረተሰቡ በማቅረብ በርካታ ስራዎችን ሲያከናውን ቆይቷል። ትኩረቱን ተደራሽነትና የህብረተሰቡ ተጠቃሚነት ላይ በማድረግ ከወለድ ነፃ የባንክ አገልግሎት በማቅረብ አመርቂ ስራዎችን አከናውኗል። ባንኩ ባለፉት ጥቂት ዓመታት ውስጥ ብቻ በርካታ ስኬቶችን ያስመዘገበ ሲሆን በተለይም ተደራሽነቱን ይበልጥ በማስፋት ከ135 በላይ ቅርንጫፎችን በመላ ሀገሪቱ በመክፈት ለአገልግሎት ክፍት አድርጓል። ሂጅራ ባንክ በመላው የሀገራችን ክልሎች ቅርንጫፎች ሲኖሩት ከ17000 በላይ የአክሲዮን ባለቤቶች ከ931000 በላይ ቋሚ ደንበኞች ከ350000 በላይ የሞባይል ባንኪንግ ተጠቃሚዎች ከ811000 በላይ የሐላል ፔይ ዋሌት ተጠቃሚዎችና በአሁኑ ጊዜ ተቀማጭ የገንዘብ መጠኑ ከ12 ቢሊዮን ብር በላይ ደርሷል። ከተለመደው የባንክ አገልግሎት በተጨማሪ ዘመኑን የዋጀ በቴክኖሎጂ የታገዘ አገልግሎት ለህብረተሰባችን በማቅረብ ሂጅራ ባንክ ሰፊ ስራዎችን ሲሰራ ቆይቷል። ከዚህም ውስጥ በአገራችን የመጀመሪያ የሆነውን ሸሪዓን መሰረት ያደረገ ዲጂታል ፋይናንሲንግ አገልግሎት መጠቀም የሚያስችል ሐላል ፔይ የሞባይል ዋሌትና ኢሙራባሃ አገልግሎት የሚሰጥ ፕላትፎርም አስተዋውቆ እየሰራ ይገኛል። ይህም በአነስተኛና መካከለኛ የንግድ ዘርፍ ላይ የተሰማሩ የማህበረሰባችን ክፍሎችን ለመደገፍ ያለመ ሲሆን ያለምንም የንብረት ማስያዣ በሰው ዋስትና ብቻ ህጋዊ ስራ ለሚሰሩ ሁሉ የፋይናንስ አገልግሎት እንዲጠቀሙ የሚያስችል ነው። ለህብረተሰባችን ስለ ከወለድ ነፃ የባንክ አገልግሎት ግንዛቤ በማስጨበጥ ዙሪያ በርካታ ስራዎችን እየሰራን የምንገኝ ሲሆን የተለያዩ የውይይት መድረኮችን በማዘጋጀትና የተለያዩ የሚዲያ አማራጮችን በመጠቀም ማህበረሰቡ ስለ ወለድ ነፃ የባንክ አገልግሎት የላቀ ዕውቀት እንዲኖረው የተለያዩ ትምህርቶችን እየሰጠን እንገኛለን። ሲራራ አዋርድም የዚህ የማህበረሰብ ተኮር ስራዎች አንድ አካል ነው። ይህ ሽልማት ስራ ፈጣሪዎችን በማበረታታት ለሀገር ኢኮኖሚ እድገት ትልቅ አስተዋጽኦ እንደሚያደርግ እናምናለን። በዚህ ረገድ ባንካችን ያስጀመረውን ማህበረሰብ ተኮር ስራዎችን በማስቀጠል የሲራራ ውድድርን ከዚህ በተሻለ መልኩ እንደሚያስቀጥል ላሳውቃችሁ እወዳለሁ። በዚሁ አጋጣሚ ሲራራ አዋርድ ውድድር እውን ሆኖ ለዛሬው ቀን እንድንበቃ ዕውቀታችሁን ጊዜያችሁን በመስጠት ድንቅ የሆነ የዳኝነት ሂደት በመከተል የላቀ አስተዋጽኦ ላበረከታችሁ ዳኞች እያመሰገንኩ ይህ ውድድር ከተጀመረበት ጊዜ አንስቶ እስከ ፍጻሜው ድረስ በአማረ መልኩ እንዲከናወን የበኩላችሁን አስተዋጽኦ ያደረጋችሁትን የሚዲያ አካላት፣ የመድረክ አዘጋጆች እንዲሁም የባንካችን የስራ ኃላፊዎችንና ሰራተኞችን ሁሉ ከልብ ማመስገን ፈልጋለሁ። በመጨረሻም ዛሬ ይህን የስራ ፈጠራ ውድድር አሰናተን በማጠናቀቃችን ታላቅ ደስታ ይሰማኛል። በድጋሚ አሸናፊዎች እንኳን ደስ አላችሁ እያልኩኝ ወደፊትም እንዲህ አይነት ሽልማቶች በማዘጋጀት ስራ ፈጣሪዎችን ማበረታታታችን የምንቀጥል መሆኑን ለመግለጽ እወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገራችን
በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉት ሀገራት አንዷ ስትሆን በአገልግሎት ዘርፍ፣ በኢንዱስትሪ፣ በዲጂታል ቴክኖሎጂ እንዲሁም በግብርና ልማት ትልቅ እምርታን እያስመዘገበች ያለች ሀገር ናት። በቅርብ ጊዜ በተደረጉ ማሻሻያዎች የኢኮኖሚና የፋይናንስ ተደራሽነትን በማስፋት የፋይናንሻል አካታችነትን ስትራቴጂን በመከተል ለዘላቂ እድገት ትኩረት ሰጥታ እየሰራችም እንደሆነ እሙን ነው። ሂጅራ ባንክም ከምስረታው ጊዜ አንስቶ ኢኮኖሚያዊና ማህበራዊ ኃላፊነቱን በመወጣት ዘርፈ ብዙ የማህበረሰብ ተኮር ስራዎችን ሲያከናውን ቆይቷል። ከነዚህም በርካታ ማህበረሰብ ተኮር ተግባራት መካከል ሐላል ፋይናንሻል ሊትሬሲ ፕሮግራም ህብረተሰባችን ስለ ወለድ አልባ ባንኪንግ የፋይናንስ ሂደት ዕውቀት እንዲኖረው ከተለያዩ በሀገራችን ከሚገኙ ከፍተኛ የትምህርት ተቋማት ጋር የስልጠና መርሃ ግብሮችን አከናውኗል። በማከናወን ላይም እንገኛለን። በተጨማሪም በተለይም ዑለማዎችን ስለ ወለድ አልባ የባንክ አሰራር እና የፋይናንስ ትግበራውን በእውቀት ያላቸውን ከፍተኛ አቅም የሥራ ሂደቱንም የትግበራ ሰንሰለቱንም በደንብ እንዲያውቁትና ለሰፊው ማህበረሰብ እንዲያደርሱልን በዓለም አቀፍ የሸሪዓ አማካሪያችን ጋር በመሆን አዲስ አበባ ከተማ መስተዳድርን ጨምሮ በአራቱም አቅጣጫዎች ከሁሉም የተውጣጡ ዑለማዎቻችን ለሶስተኛ ዙር በተከታታይ በአዲስ አበባ ከተማ ስልጠናዎችንና የምክክር መርሃ ግብሮችን ስናከናውን ቆይተናል። ባንካችን የማክሮ ኢኮኖሚ ነባራዊ ሁኔታዎችን ተቋቁሞ ተደራሽነቱን በማስፋት 135 ቅርንጫፎችን የደረሰ ሲሆን የደንበኞችን ብዛትም 931148 ወደ 148 አሳድጓል። በአሁኑ ጊዜም ከ1100 በላይ ቋሚ ሰራተኛና ከ750 በላይ የኮንትራት ሰራተኞች ሲኖሩት ስራ አጥነትን በመቀነስ ውስጥ እንደ ተቋም የራሳችንን ድርሻ እየተወጣን እንገኛለን። በዲጂታል ዘርፍም ባንካችን ዘመኑን የዋጀና በቴክኖሎጂ የታገዘ እንዲሁም የሸሪዓ መርህን የተከተለ ሐላል ፔይ የተሰኘ ኢሙራባሃ የፋይናንሲንግ አገልግሎትን ያካተተ ዋሌት ይፋ በማድረግ በመካከለኛና በአነስተኛ የሥራ ዘርፍ ላይ ለተሰማሩ የማህበረሰብ ክፍሎች ያለምንም ማስያዣ ከ500,000 ብር እስከ 500,000 ብር ፋይናንስ እንዲያገኙ እድሎቹን አመቻችተን በሁሉም የኢትዮጵያ ክፍል በሰፊው እየሰራን እንገኛለን። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። በተጨማሪ ባንኩ የቫልዩ ቤዝድ ኢንተርሚዲዬሽን ሂደትን በመከተል አካታችነትን መሰረት ባደረገ መልኩ ለደንበኞቹ ተጠቃሚነትን በቅድሚያ በመስጠት በሁሉም ቅርንጫፎቻችንና በዲጂታል አገልግሎታችን ሰፊ ተደራሽነትን ለማረጋገጥ ችሏል። ዛሬ የምንገኝበት የስራራ አዋርድ የሥራ ፈጠራ ውድድር ከነዚህ ማህበረሰብ ተኮር ስራዎች አንዱ ሲሆን ባንካችን ከሚሰጠው መደበኛ የባንክ አገልግሎት ባለፈ የማህበረሰብ ክፍሎችን ለማበረታታት እንዲሁም የሥራ ፈጠራ ሐሳብ ያላቸውን ግለሰቦች ለማነቃቃት ለማበረታታት በማሰብ ሲራራ አዋርድን ከወራት በፊት ይፋ ማድረጉ ይታወቃል። ይህንንም ሲራራ አዋርድ ብሎ የሰየመው ሁሉንም የማህበረሰብ ክፍል በሚያሳትፍ መልኩ ውድድሩን በይፋዊ ማህበራዊ ድረገጹ ላይ በማስተዋወቅ ማስጀመሩ ይታወሳል። ሲራራ የሚለው ስያሜ ከጥንት ጀምሮ በአብሮነት ሩቅ መንገድ በመጓዝ የንግድ ስራቸውን ከሚያከናውኑ ትጉዋን ነጋዴዎቻችንን ለማስታወስ የተወሰደ ታላቅና ልዩ ስያሜ የተሰጠው በአይነቱ የተለየ አዋርድ ነው። የዛሬ ስራ ፈጠራዎችም
ሩቅ መንገድ በመጓዝ ህልማቸውን እውን የሚያደርጉበት የውድድር መድረክ ማጠቃለያ እንደሆነ የሚታወቅ ነው። በዛሬው ዕለት ተሸላሚ የሆናችሁ ተወዳዳሪዎች በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። የሂጅራ ባንክ ከፍተኛ የሥራ ኃላፊዎች እና የሥራ ፈጠራ ውድድር በተሳካ ሁኔታ እንዲከናወን ጊዜያችሁን ዕውቀታችሁን ከመስጠት የበኩላቸውን ያደረጋችሁ ባለድርሻ አካላት በተለይ የሲራራ አዋርድ ዳኞች ልዩ ክብር ይገባቸዋል ለማመስገንም እወዳለሁ። ሂጅራ ባንክ የዳይሬክተሮች ቦርድና ማኔጅመንቱ ይህን አይነት ውሳኔ ሲወስን በሀገራችን እንደሚታወቀው ከፍተኛ የንግዱ ውድድር ባለበት የማክሮ ኢኮኖሚ ለውጦች ባሉበት ይሄንን ዓላማውን ጎን ለጎን የባንካችንን የትልቅነት ጉዞ ሳይገታ ጎን ለጎን ለማስገድ በመወሰንም ጭምር ነው። ለዚህ ሐሳብና ለጉዳዩ ስኬት ለለፋችሁ የማኔጅመንት አባላት የሸሪዓ አማካሪ ቦርዶቻችንና አጠቃላይ ለቦርዱ ከፍተኛ ምስጋና ማቅረብ እፈልጋለሁ። በድጋሚ አሸናፊዎች እንኳን ደስ አላችሁ፣ እንኳን ለዚህ ከረጅም ጊዜ በኋላ በቃችሁ ማለት እፈልጋለሁ። ሂጅራ ባንክ ለሐሳብ ክብር አለው። ሐሳብና ፈጠራ ያሸልማል። ሂጅራ ባንክ ጉዞ ወደ ብሩህ ተስፋ። አመሰግናለሁ። بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد يهجرا بانك لما مسكن ودالله هجرا بانك يمعاملون بارت لإثيوبيا مسلموች ለማስተማር ለማንቃት ለማሳየት ለማመላከት ከፍተኛ ስራዎችን እየሰራ ያለ ትልቅ የፋይናንስ ተቋም ነው። ይሄ ተቋም ከሚሰጠው የፋይናንስ አገልግሎት በተጨማሪ የሙስሊሙ ማህበረሰብ የሥራ ልምድ እንዲኖረው ስራን አድምቶ አሳምሮ የመስራት ባህልና እሴት እንዲኖረው ይህንንም ልምድ እንዲያዳብር የሽልማት ፕሮግራሞችን በማዘጋጀት ብዙ ስራዎችን መስራቱን እያየን ነው። ይህንን ሽልማት ለማግኘትና የሥራ ፈጠራው ላይ ለመሳተፍ 27000 ተሳታፊዎች በኦንላይን ተመዝግበው መወዳደራቸውን አውቃለሁ። ከ27000 መካከል ዳኞቹ አጣርተው የአሸናፊዎች አሸናፊ ያሏቸውን 5 ተሸላሚዎች በዚህ ፕሮግራም ላይ ለመሸለም ተዘጋጅቷል እና እጅግ የሚያስደስት ስራ ነው የሰራችሁት። ምክንያቱም ስራ በእስልምና ከፍተኛ ቦታ አለው። ስራን በንቃት ስራን በጥራት ማከናወን ሸሪዓው የሚፈልገው ነገር ነው። ስራን እስልምና ያበረታታል። اللهم وقول اعملوا فسير الله عملكم ورسوله والمؤمنون سروا ስራዎቻችሁንና በጥንቃቄ መሰራታቸውን በአግባቡ መፈጸማቸውን አላህ ያያል፣ መልእክተኛውም ያያሉ፣ ምእመናንም ያያል ብሎ አላህ ነግሮናል። ስራን በተመለከተ በርካታ አያቶች ነው ቁርአን ውስጥ የተቀመጡት። ነብያችንም አለይሂ ሰላቱ ወሰላም فيما رواه فيما أخرجه الإمام الطبراني وأبو يعلى وغيرهما عن عائشة أم المؤمنين رضي الله تعالى عنها أنها قالت قال رسول الله صلى الله عليه وسلم إن الله يحب إذا عمل العبد عملا أن يتقنه. الله لنبينا صلى الله عليه وسلم من نمسو سراسي سرا بترات أسمر اندي سراو يودال بلوال يسرا لمد يسرا بحال بهاجراتشين
በሀገራችን እንዲለመድ ላደረጋችሁት አስተዋጽኦ የሂጅራ ባንክ ላደረገው አስተዋጽኦ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ላቅ ያለ ምስጋናዬን አቀርባለሁ። በዚሁ ተግባራችሁ እንድትቀጥሉበት አሳስባለሁ። እኛም በበኩላችን ከእናንተ ጋር ሳይሆን እናንተ ጋር ብቻ ሳይሆን ከሁሉም እስላማዊ የፋይናንስ ተቋማት ጋራ በቅርበት የምንሰራ የምንደግፋችሁ ከጎናችሁ የምንቆም መሆኑንም በዚሁ አጋጣሚ ለመግለጽ እወዳለሁ። አላህ Subhanahu Wa Ta'ala የምትሰሩትን ስራ በረካ አላህ ያድርግላችሁ። ንቃትም ጥራትም ብቃትም አላህ ይስጣችሁ። በዚህ አጋጣሚ ይህንን ፕሮግራም ባላችሁበት ሆናችሁ የምትከታተሉ ማንም ሁሉም የሙስሊም ማህበረሰብ ለሂጅራ ባንክና ለሁሉም እስላማዊ የፋይናንስ ተቋማት ከጎናቸው እንድትቆሙ እንድታግዟቸው ጥራት ያለው ሸሪዓውን የጠበቀ በተቻለ ያህል ከሌሎቹ ጋራ ተፎካካሪ መሆን የሚያስችላቸውን መርህ አዘጋጅተው እየተጓዙ ያሉ መሆናቸውን አውቃችሁ ከጎናቸው እንድትቆሙላቸው ጥሬን አስተላልፋለሁ። አላህ ያግዛችሁ፣ በረካችሁን አላህ ይጨምርላችሁ እላለሁ። በመጨረሻም ይህንን የሥራ ፈጠራ ያሸነፋችሁ ወንድሞች ትንሽ ያው እንደምታካፍሉን እገምታለሁ። ተቋማችንን እንድታካፍሉት በዱዓ ማለት ነው። በብር እንኳን ብዙም ከናንተ ጋር እንፎካከርም። አላህ ያግዛችሁ፣ አላህ ይጨምርላችሁ። እንኳን ደስ ያለን፣ እንኳን ደስ ያላችሁ እላለሁ። የሂጅራ ባንክ ይህንን ፕሮግራም ለማሳለጥ ለመጀመር በመድፈራችሁም የላቀ ምስጋና ያቀረብኩ ሌሎቹንም ሰው ያልደፈራቸውን ሰው ያላያቸውን እናንተ ባጉሊ መነጽሮቻችሁ ያያችሁ በኑረል ኢማን እየተመለከታችሁ ለሀገርን ለሚጠቅም ወገንን ለሚያነቃ ስራ ቀዳሚ እንድትሆኑ አሳስባለሁ። أسأل الله جل جلاله أن يبارك في عملكم وأن يوفقكم لما يحبه ويرضاه والسلام عليكم ورحمة الله وبركاته. ሲራራ ዋርድ ቀደም ሲል እንደተባለው ክፍት ሆኖ በፌስቡክ ሐሳብ ያላቸው ሰዎች ሐሳባቸውን ተጠቅመው ማደግ መበልጸግ ለህብረተሰብ ጥቅም መስጠት እንዲችሉ እድል ከተሰጠ በኋላ ቅድም ቁጥር ስትሰቡ ነበር 27000 ምናልባት ከዛም በላይ ሊሆን ይችላል ይላሉ የውድድሩ አዘጋጆችና ይህ ሁሉ ሰው ተመዝግቦ በቻለው መጠን የኔ ያለውን ሐሳብ ለማቅረብ ሞክሮ ነበር። ከነዚህ መካከል ግን 6000 የሚሆኑት ብቻ ከሥራ ፈጠራ ጋር የተገናኙ ናቸው። ይሄ ማለት አንዳንዶቹ አስተያየት እንግዲህ የፌስቡክ መንደር ብዙ ታውቁታላችሁ ለእናንተ አልነግራችሁም ፍላጎታቸውን ያሳዩ ከ27000 በላይ ነበሩ። ነገር ግን በቀጥታ በተቀመጠው መስፈርት መሰረት ከሥራ ፈጠራ ጋር የሚገናኘው 6000 ብቻ ነው። ከነዚያ ውስጥ ዳኞች በነገራችን ላይ ዳኞችን ቆየት ብዬ ነግራችኋለሁ ስለነሱ በጣም ትልቅ ልምድ ያላቸው በተናጠል በግላቸው በጣም ብዙ እንቅስቃሴዎች ላይ ነበሩና በራሳቸው መስፈርት 20 ተወዳዳሪዎችን ለይተው አወዳደሩ። የመጀመሪያው ዙር ማለት ነው። ይሄንን በሂጅራ ባንክ የተለያዩ የማህበራዊ ሚዲያ አማራጮች ተካፍላችሁታል ብለን እናስባለን። ከሱ ውድድር በኋላ 20ውን አወዳድሮ 10ሩ እንዲያልፉ ተደረገ። 10ሩ በጣም ብርቱ የሚባሉ ተወዳዳሪዎች እንዲሁ ተወዳደሩና ዛሬ እዚህ ፊት ለፊታችሁ የምትመለከቷቸውን 5 ሙሽሮች አመጣን ማለት ነው። እንዴት ነው ሞራል የምሰጧቸው? ስለዚህ ይሄ ውድድር በጣም ከፍተኛ ትንቅንቅ የተካሄደበት ነው። እኛ የነበርነው በደንብ እናውቀዋለን። በነገራችን ላይ ይሄንን ሐሳብ በማመንጨት ሂጅራ እነዚህ ልጆች እነዚህ የሥራ ፈጠራ ሐሳብ ኖሯቸው አይደለም ኢትዮጵያ ላይ ዓለም ላይ ተጽዕኖ መፍጠር የሚያስቡ የሚያልሙ ወጣቶችን ታዳጊዎችን ስላስተዋወቀን ከልብ እናመሰግናለን። ለሂጅራ ሞራል ስጡልኝ። ዳኞቻችን እነማን ናቸው የሚል ጥያቄ ከተነሳ ቀጥሎ ዳኞቻችንን አስተዋውቃችኋለሁ። ብዙዎቻችሁ በማህበራዊ ሚዲያ ተከታትላችሁታል ብለን እናስባለን። በጣም ትልልቅ ልምድ ያላቸው ናቸው።
የመጀመሪያው ዳኛችን የምግብና ባዮኬሚካል ኢንጂነሪንግ ኤክስፐርት ሲሆን በእስላማዊ ጥናቶችና ሐላል ኢንዱስትሪ እድገት ላይ በንቃት በመሳተፍ ላይ ይገኛል። ፕሮፌሽናል ዲፕሎማውን በሐላል ኢንዱስትሪ ትምህርት ዘርፍ አግኝቷል። ላለፉት 20 ዓመታት ከእስላማዊ የጥናት ዝግጅቶችን ከቱርክ ኢንስቲትዩት ኦፍ ኢስላሚክ ቶት በማዘጋጀት እንዲሁም የተለያዩ እስላማዊ ሜቶዶሎጂዎች ላይ ትኩረት ያደረጉ የቴሌቪዥን ዝግጅቶችን በማቅረብ አሳልፏል። በአሁኑ ሰዓትም የኢትሴፍ መስራችና ዋና ስራ አስፈጻሚ ሆኖ እያገለገለ ይገኛል። የኢስላሚክ ሪሰርች ኤንድ ካልቸራል ሴንተር የሆነው ትራንሴንት ትምህርት ቤት ላይ ደግሞ የቦርድ አባል ሆኖ በማገልገል ላይ ሲሆን በተጨማሪም የሌስተር ዩናይትድ ኪንግደም የሐላል ክትትል ውሳኔ ሰጪ ኮሚቴ አባል በመሆን በማገልገል ላይ ይገኛል። ስሙን ስጠራ እንዲቆምልኝ በአክብሮት ጠይቃለሁ። ኢንጂነር ቢን መሊክ አብዶ። ኢንጂነር ቢን መሊክ አብዶ በጣም ትልቅ ልምድ ያለው ወንድማችን ነው። እነዚህ ተወዳዳሪዎች የሚገባቸውን ለነገ የሚያሻገራቸውን ዕውቀት በመስጠት ሁነኛ አበርክቶ የነበረው ነው። እኔ በግሌ እንደዛ ተመልክቻለሁ። ከልብ እናመሰግናለን። ሁለተኛው ዳኛችን መቼስ ታዳጊዎችን መመልከት ነገን ለማሰብ ያግዛል። ትልቅ ተስፋ እንድናደርግ እድል የሚሰጠን ነው። የ23 ዓመት ትጉህ የሥራ ፈጣሪ ባለቤትና ባለራዕይ ነው። በቴክኖሎጂና የሶፍትዌር የሥራ ፈጠራዎቹ ታዋቂነትን አትርፏል። የ34 የፈጠራ ባለቤቶች ሲሆን እኔ እንኳን 34 አንዱንም ምችል አይመስለኝም። ኢዘዲን ከዚህ ውስጥም 14ቱን መፍጠር እንዳለ ሆኖ ዓለም አቀፍ ዕውቅና ማግኘት ደግሞ በጣም ከፍተኛው ደረጃ ነው። 14ቱን በዓለም አቀፍ ደረጃ የባለቤትነት ፓተንት ማስመዝገብ ችለዋል። የክብር ጠቅላይ ሚኒስትር ዶክተር አብይ አህመድን ሽልማት ጨምሮ 18 የተለያዩ የሥራ ፈጠራ ሽልማቶችንም ማግኘት ችለዋል። በአሁኑ ሰዓት የሄክስ ላብስ ቴክኖሎጂ እና የአይቤክስ ቴክኖሎጂስ ኤንድ ፕሮሞሽን መስራችና ዋና ስራ አስፈጻሚ በመሆን እየሰራ ይገኛል። እጅግ የምንወደው የምንኮራበት የነገ ተስፋችን ብለን የምናስበው ወንድማችን ኢዘዲን ካሚል። ኢዘዲንም እንግዲህ ከስራ ፈጠራ አንጻር ይሄ ሁሉ የፈጠራ ውጤት ያስመዘገበ ሰው ፈጠራን መዳኘት አይቸግረውም ታውቃላችሁና ይሄንን አበርክቷል። ከልብ እናመሰግናለን። ተቀመጥ። ሌላኛው ዳኛችን ምናልባት በመካከላቸው ብቸኛው አንስት ናት። ሴቶች ይችላሉ ትልልቅ ኃላፊነቶችን መሸከም መምራት፣ ደግሞ በአንቢያዎች ዘመንም ያየነው ነገር ነውና ያን ለማሳየት እየተጋች ትገኛለች። እህታችን በጋዜጠኝነትና የኮሙኒኬሽን ስራዎቿ ትታወቃለች። በዋናነትም በማህበራዊ ጉዳዮችና ትኩረት ለተነፈጋቸው ጉዳዮች በማንሳት እንዲሁ በደንብ እናውቃታለን። የኡቡንቱ ቴሌቪዥን መስራች ስትሆን በፖለቲካው እጅግ የታወቁ ስም ያላቸውን ሰዎች ቃለ መጠይቅ በማድረግ ትታወቃለች። እኔን ብቻ አላደረም። ከአናዶሉ ኤጀንሲ ኤፍዊንድ እንዲሁም ፓስቸራሊስት ኮንሰርን ከባሉ ተቋማት ጋር በመሆን የማህበረሰብን ማንቃት ስራዎች ላይ በንቃት ተሳትፋለች። የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በፍልስፍና የትምህርት ዘርፍ ያገኘች ሲሆን ከኢስታንቡል ዩኒቨርሲቲ በስልጣኔ ጥናት ዘርፍ የማስተርስ ዲግሪዋን አግኝታለች። ሙኒራ አብዱል መናን እናመሰግናለን። ሌላኛው ዳኛችን በስነ ምግብ ዘርፍ በአነስተኛና መካከለኛ ዘርፍ ኢንዱስትሪ እንዲሁም በሐላል ዘርፍ በንቃት በመሳተፍ ላይ ይገኛል። የኢኖቫ ትሬዲንግ ፒኤልሲ መስራች ነው። የኢትሴፍ ቺፍ ኦፕሬሽን ኦፊሰር ሆኖ በማገልገል ላይ ይገኛል። በስነ ምግብ ሙያ ካካበተው ልምድ ከ10 በላይ ትላልቅ ድርጅቶችን ሐሳብ ከማመንጨት ጀምሮ እስከ ምስረታ በማገዝ ከፍተኛ ሚና ተጫውቷል። በዓለም አቀፍ ደረጃም በ2023 በጀርመን በተካሄደው ውድድር ላይ ከተለያዩ አህጉሮች ከተውጣጡ ተሳታፊዎች ጋር ሀገራችንን ወክሎ ከመወዳደር አልፎ ለማሸነፍም በቅቷል። በአይኤስኦ ስታንዳርድ ካይዘን ሃላል ሰርቲፊኬሽን ኤንድ ኮምፖዚት ፍሎር ፕሮዳክትስ ኤክስፐርት ነው። ከጅማ ዩኒቨርሲቲ የማስተርስ ዲግሪን ያገኘ ሲሆን ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪውን በፉድ ኢንጂነሪንግ አግኝቷል። ከዩናይትድ ኪንግደም ዩኒቨርሲቲ የሐላልና የምግብ ፊቅህ ዲፕሎማ ያገኘ ሲሆን
በሐላል ስታንዳርድና ቢዝነስ የተለያዩ ስልጠናዎችን በቱርክና በሳውዲ አረቢያ ወስዷል። ወንድማችን አብዱል ሐኪም ኢድሪስ እናመሰግናለን። ዳኞች በጣም ፈታኝ ጊዜ አሳልፈዋል። ከኔ ጋር በግል ብዙ ስነጋገር ስለነበረ እንዴት እንደተቸገሩ ነግረውኛልና እሱን በመጠኑ እንሰማለን። ቀጥሎ ስለ ዳኞች በደንብ አወቃችሁ። ውድድሩ ምን ያህል ፈታኝ ነበር የሚለውን ግን ከራሳቸው አንደበት ብንሰማ በጣም ጥሩ ነው። ከመካከላቸው ከዳኞቹ መካከል ውድድሩ እንዴት ነበር፣ ምን ያህል ፈታኝ ነበር፣ ትንቅንቁስ ምን ያህል ብርቱ ነበር የሚለውን በተመለከተ ቢን መሊክ እዚህ መጥቶ አጭር ነገር ይነግረናል። እሱን ወደ መድረክ ጋብዛለሁ። السلام عليكم ورحمة الله وبركاته. እንግዲህ ሲራራ አዋርድ ሲጀመር በመጀመሪያ ደረጃ ለኛ ትምህርት ነው። አንድ የተረዳነው ነገር እሱ ነው። ፖቴንሻል ይሄ ኢክቲሻፍ የማህበረሰባችን አቅም የተረዳንበት እድል ነበር ለኛ ለዳኞች። በመጀመሪያ እሱ መናገር ፈልጋለሁ። ምክንያቱም እንደ ማህበረሰብ የሆነ አንድ ጉዳይ ለውድድር ቀርቦ ከ27000 ሰው በላይ ለዛ ጉዳይ ሪአክት ሲያደርግ ምላሽ ሲሰጥ ከ27000 ውስጥ 6000 አካባቢ የሚሆኑት ደግሞ ቀጥታ ይሄን ሐሳብ አለኝ በዚህ ሐሳብ ተወዳድሬ ማሸነፍ ፈልጋለሁ ብለው የመጡበት ሁሉንም የሀገራችንን ክፍሎች ያማከለ በቀላሉ ሊታዩ የማይችሉ አንዳንዶቹ ምናልባት ሰምተናቸው ማናቅ አካባቢው ላይ ካለ ሪሶርስ አካባቢው ላይ ካለ አቅም ሀብት ጋር የተገናኙ ብዙ ነገሮች መጥተዋል። ብዙ መደመም ማህበረሰባችን ያለውን አቅም መነሳሳት ለለውጥ የሚያደርገውን ጥረት ሚደግፈውና ትንሽ ወደፊት ሊገፋው የሚችል እድል ካገኘ ያችን ኦፖርቹኒቲ ተጠቅሞ ለመሄድ ያሉ የወጣቶችን ቁርጠኝነት በደንብ አንደርስታንድ አድርገናል። መጀመሪያ በዚህ ሂደት ላይ ይሄን መናገር ፈልጋለሁ። ሂደቱ ግን ለኛ ለዳኞች ቀላል አልነበረም። በጣም አስቸጋሪ ነበር። አንደኛ ይሄ ዳኝነት ነው። ኮምፒተንሲ ይጠይቃል፣ አቅም ይጠይቃል፣ ኢምፓርሻሊቲ ይጠይቃል። በጣም ፌር መሆን አማና ነው፣ ውድድር ነው። በተለያዩ ሰዎች አቅም ጣፈንታ ላይ የመወሰን ጉዳይ ነው። ኃላፊነት የሚሰማው በአግባቡ ያንዳንዱን ዝርዝር በጥንቃቄ የሚያይ ነገሮችን ከተለያየ አንግል ማየት የሚችል ቲም ይጠይቃል። ለዚህ ደግሞ የቲም ኦፍ ጀጅስ አብረውኝ ሲሰሩ የነበሩ አባላትን በጣም አመሰግናለሁ። ሁሉም ከራሱ አንግል ያለውን ኮምፒተንሲ ያለውን አቅም ተጠቅሞ ያዋጣ ትክክለኛ የሚባል የቡድን ስራ የተሰራበት የዳኝነት ሂደት ነው ብዬ እላለሁኝ። 6000 ሰዎችን ወደ 1000 ሰዎችን ወደ 700 ሰዎችን ወደ 200 ሰዎችን ወደ 80 እያል ውድድሩ ላይ ሊቀርቡ የሚችሉ 20 ሰዎችን ቦታው ላይ ለማምጣት በጣም የተለያዩ ጊዜያቶችን ሆቴል ላይ ረጃጅም የተዘጉ ቀናቶችን አሳልፈን ዶክመንቶችን አናላይዝ በማድረግ ስራዎቻቸውን በመገምገም በዛ ዘርፍ ኢትዮጵያ ውስጥና ዓለም ላይ የተሰሩ ሌሎች ተመሳሳይ ስራዎች ያሉበትን ደረጃ በማየት የዳኝነት ስኬሎችን አውጥተን የሀገራችንን ናሽናል ኢንተረስት በደንብ ያሉትን ፕራዮሪቲዎች ሊያግዝ የሚችል ስኬለብል የሆነ የሰፋ መሄድ የሚችል ስራውን ይዞ ኮሚትመንት ኖሮት ረጅም መጓዝ የሚችል ትንፋሽ ያለው ቲም መሆኑን ምናይበት ጠንካራ የኮሙኒኬሽን የማርኬቲንግ ስትራቴጂ መጠቀሙ ምናይበትና ሌሎችም በርካታ የግምገማና የዳኝነት መስፈርቶችን አስቀምጠን በእነዛ ሂደቶች ላይ አንዳንዴም ኳንቲቴቲቭሊ ስኮር እያደረግን የቁጥር ድምሮችን ለዳኝነት እያየን ሲለን ደግሞ በቁጥር ሊገለጹ ማይችሉ እውነታዎችን ደግሞ ኳሊቴቲቭሊ ምናይበትንም እንዲሁ እድል እያስቀመጠን በተለያዩ ሂደቶች እንግዲህ እንዳያችኋቸው 20ዎቹ ወደ 10ዎቹ
ወደ 5 ደርሰው ዛሬ ላይ ፍለፊታችን ይገኛሉ እንኳን ደስ አላችሁ ማለት ፈልጋለሁ የነዚህን 5 ልጆች የዳኝነት ሂደት በመገምገም ሂደት ላይ ግን በነገራችን ላይ ዙሩ እየቀነሰ 150 20 10 እየሆነ በመጣ ቁጥር በጣም አዳጋች ነው ምክንያቱም ሁሉም የሚሰሩትን ስራ በሞዴል ቀይረው ግማሾቹ ወደ ማርኬት ገብተው መሸጥ ጀምረው ሁሉም ደግሞ ከሀገር ጥቅም ፍላጎት ፕራዮሪቲ አንፃር የተቀራረቡ ሆነውብን በጣም ቻሌንጂንግ ነበር ይሄንን በወንድም ጅሬን በቅርበት አይቶታል መጨረሻ አካባቢ ላይ ያሉ ውጤቶችን ለመላክ እስክንቸገር ድረስ በተደጋጋሚ ቀጠሮች ወደ አንዱ ለአንዱ ቀን ያቀበለን ሪቫይዝ ያደረግን በጣም በርካታ ቻሌንጅ አስቸጋሪ ሆኑ የዳኝነት ሂደቶች አልፈዋል በያስባለሁ ሆኖም ግን በመጨረሻ ደረጃ ያየነው ነገር ምንድነው አቅም ነው አቅምን ማውጣት መቻል እዚህ ጋር ብዙ መሻይኾቻችን ትታዩኛላችሁ ልክ ዙልቀርኔን የማህበረሰቡን አቅም እፍ በሉ ብሎ እንዳላቸው ማያቆተን አቅም እንዳስወጣቸው እፍ ብለው በጋራ ሰርተው ብረትን እሳትን አንድዶ ብረትን ማቅለጥ የሚችል ኢነርጂ ማመንጨት እንደሚችሉ እንዳሳያቸው ሁሉ ለካ ፖቴንሻልን መግለጥ ያስፈልጋል ትልቅ የሊደርሺፕ ኃላፊነት አለበት ሂጅራ ባንክ እንደ ባንክ ራሱን በዚህ ዘርፍ እንደ ሊደር ቆጥሮ ይሄንን ፖቴንሻል ኢክቲሻፍ ማድረግ ማውጣት ለአንድ ሰው እፍ ማለት ብዙ ላይሆን ይችላል ብዙዎች ግን እፍ ሲሉ ትልቅ የብረት አጥርን መገንባት የሚችልን ብረት ያቀለጠ እሳት መንደት ይችላል ኢነርጂ ስለዚህ ቲም ወርክን አብሮ መስራትን ማቀናጀትን ይሄ ህዝብ የሱረቱል ዋቂዓ ህዝብ ነው እዛ ላይ ተቀመጡ አፈርን ቆፍሮ ውሃ ማውጣት እንጨትን አብቅሎ ወደ ኢነርጂ መቀየር ማንደድ ያንን እንደገና ዘር ማፍራት ዘርን ፕሮሰስ ማድረግ ማዕድናት ማውጣት ተብሎ በዚህ ምዕራፍ የተዘረዘሩ ነገሮችን ሁሉ ነክቶ ሰርቶ ቀይሮ ለውጤት ማብቃት የሚችል በጣም ብዙ ወጣት እንዳለ አይተናል ስለዚህ ችግሩ ጣቱ የሚቀሰረው ወደ ሊደሮቹ ነው ማለት ነው ሊደሮቹ የፋይናንስ ተቋማት በፋይናንስ ዘርፍ ሁሉም ባለበት ዘርፍ የማህበረሰብን አቅም ለማውጣት ለማቀናጀት ኢንስፓየር ለማድረግ ፋሲሊቴት ለማድረግ ወደፊት ለመግፋት የጎደለው ለመስጠት ብዙ ስራ እንደሚጠበቅበት ነው የተረዳ ነው ማህበረሰብን ታርጌት ያደረገ ህዝብን ታርጌት ያደረገ በተለይ ደግሞ ወጣትን ታርጌት ያደረገ በተለይ ደግሞ ፔሪፈሪሊ ያሉ አካላትን በደንብ ታርጌት ያደረገና ኢነርጂያቸውን አቅማቸውን ማውጣት ብቻ አይደለም አቀናጅቶ ለውጤት ማብቃት የሚችል በየዘርፉ ብዙ ተቋማት እንደሚያስፈልጉን ተረድተናል በመጨረሻ የምናገረው ነገር ምንድነው ይሄንን ውድድር ስንዳኝ እኔም ሆንኩ አብሮኝ ያሉት ባልደረቦቼ አንድ ነገር ቃል ተገባብተናል እነዚህ የሚያሸንፉ ልጆች አሸነፉ ብቻ አይደለም ሂጅራ ባንክ የሚሰጣቸው ነገር የሚሸልማቸው ሽልማት ይኖራል ግን ከአመት በኋላ ስራቸው ስኬታማ ሆኖ በደረሱበት ደረጃ ላይ ሆኖ የነሱን ሰክሰስ ስቶሪ የሚያወራ ዶክመንታሪ መስራት ካልቻል ስራችን ስኬታማ አይደለም ብለናልና የኛን ውጤት ድካም የነሱን ልፋት ኢኖቬሽን በስኬት ተቀይሮ ሰክሰስ ስቶሪያቸው ለተናናሾቻቸው ልምድ የሚሆንበት ማነሳሻም የሚሆንበት የነሱ ደግሞ ስራ አሁን ካለበት አድጎ በኢንዱስትሪያል ሌቭል ከፍ ብሎ ስኬለብል ሆኖ ለሀገር ትልቅ አስተዋጽኦ ማበርከት የሚችልበት ደረጃ ላይ ደርሶ ስናይና ያን የሰክሰስ ስቶሪያችን አካል አድርገን በዶክመንታሪ ስንሰራው ስራችን ስኬታማ ነው ምንለው ያኔ ነው ብለን ቃል ተገባብተናል አሁንም በድጋሚ እንኳን ደስ አላችሁ ላለው አመሰግናለሁ ግብርና የሁሉ ነገሯ መሰረት ለሆነ ሀገር ዓለምም ላይ ጭምር የምግብ ዋጋ መናር ጉዳይ አሳስቦ የማዳበሪያ አቅርቦት ፈተናን እየተጋፈጠን ባለንበት መፍትሄ አለኝ ብሎ የመጣ ነው በድንቅ ፈጠራው ያስደመመን የዩኒቨርሲቲው መምህር ዶክተር ሚልኪያስ አህመድ
ከጅማ የመጣው መምህር ለዘርፉ ባለው ቅርበት ጥናትና ምርምርን መነሻ አድርጎ ለምን ማዳበሪያን አካባቢያችን በሚገኝ ቁስ ለዚያውም በራስ አቅም አናመርትም ለሚለው ጥያቄ መልስ ያገኘበት ፈጠራ ነው። የተፈጥሮ የፎስፈረስ ማዳበሪያ ከእንስሳት አጥንት ማምረት ወይንም ኦርጋኒክ ፎስፈረስ ፈርቲላይዘር ፕሮዳክሽን ፍሮም አኒማል ቦን። ዶክተር ሚልኪያስ አህመድ በዚሁ በሀገር ውስጥ የመጀመሪያ ዲግሪውን በእጽዋት ሳይንስ ከጅማ ዩኒቨርሲቲ አምቦ ኮሌጅ አግኝቷል። የሁለተኛ ዲግሪውን ደግሞ ከሃንጋሪ ከፓኖኒያ ዩኒቨርሲቲ በአግሪካልቸራል ኢንጂነሪንግ ያገኘ ሲሆን የሶስተኛ ዲግሪውን ደግሞ ከጃፓን ሶካ ዩኒቨርሲቲ በኢንቫይሮንመንታል ኢንጂነሪንግ አግኝቷል። ለግብርና ምርታማነት አስፈላጊ ሆነና ለአፈር ማዳበሪያነት የሚውል ፎስፈረስ የሚባለው ንጥረ ነገር ሙሉ በሙሉ የሚገኘው ውስን በሆኑ የዓለማችን ክፍል ብቻ ሲሆን ልክ እንደ ማዕድን ከመሬት ውስጥ ተቆፍሮ የሚወጣ ነው። ይሁን እንጂ የዚህ ንጥረ ነገር ክምችት እየተመናመነ እየሄደ ነው የሚለው ዶክተር ሚልኪያስ ይህንኑ እጅግ ውስንና በተወሰኑ ሀገራት ብቻ የሚገኝ በከፍተኛ ወጪ የሚመረት የማዳበሪያ አይነት በሀገራችን ዋጋው ከጊዜ ወደ ጊዜ እየጨመረና አቅርቦቱም በሚፈለገው ልክ ባለመሆኑ በአካባቢያችን በቀላሉ ከምናገኘው የእንስሳት አጥንት በመጠቀም በማምረት ለአርሶ አደሮች በቀላሉ ማቅረብ የሚያስችል ፈጠራን ይዞ መጥቷል። ዶክተር ሚልኪያስ ይህ አንድም የአካባቢ ብክለትን መቀነስ ሁለትም የማዳበሪያ ፍለጋ መኳተናችንን የሚያስቀር ነው ብሎ ያምናል። የፈጠራ ስራውንም በዚህ ውድድር ይዞ ቀርቦ ዛሬ ከምንሸልማቸው ከምናከብራቸው መካከል ነው። መሰረተ ልማት ባልተስፋፋባት ሀገራችን ውሃ ዛሬም የህዝባችን ሸክም ነው። ጎራዞረው ከአውሬና ሽፍታ ታግለው የመጠጥ ውሃ ፍለጋ የሚንከራተቱ እናትና እህቶች ይህኛው ድንቅ ፈጠራ በቀያቸው ሲዘልቅ መደሰታቸው አይቀርም። በደጃችን እጃችን መዳፍ ላይ ያለን የከርሰ ምድር ውሃ አውጥተን እንጠቀም ዘንድ በፈጠራው መፍትሄ ይዞ የመጣው ኢብራሂም አሊ አብዱላህ ሌላኛው የሲራራ አዋርድ የበኩር ልጅ ነው። ኢብራሂም ከራሱ አልፎ ሌሎችንም እያሰለጠነ እኔ ብቻ ሳይል ፈጠራውን ሌሎችም ተክነውበት የህዝብ ችግር ፈቺ እንዲሆኑ እየለፋ ያለ ወጣት ነው። የተወለደው በኦሮሚያ ክልል ምዕራብ ሸዋ ዞን ባኮ ቲቤ ወረዳ ሸቦካ የምትባል ከተማ ውስጥ ነው። በ2011 ሐረማያ ዩኒቨርሲቲን ተቀላቅሏል። በግቢ ቆይታው ፕላንት ሳይንስ አጥንቶ በ2013 ጥሩ ውጤት በማስመዝገብ ተመርቋል። ዛሬ ላይ ሀገሬንና ወገኔን ያገለግልኩበት ያለውን የፈጠራ ስራ ወደ ተግባር በመቀየር ገበሬውን ተጠቃሚ ማድረግ የጀመርኩት እዚያው በግቢ ቆይታዬ ነበር የሚለው ኢብራሂም አሊ በአሁኑ ሰዓት በሀገራችን ያለውን የውሃ እጥረት ለመቅረፍ እየተንቀሳቀሰ እንደሚገኝ ይናገራል። የመጠጥ ውሃ ችግርን ለመቅረፍ እንዲሁም የዝናብ ጥገኝነትን በማስቀረት ገበሬው በመስኖ በአመት 3 የማምረት እንዲችል ለማድረግ በቀላል መንገድ ያለምንም ማሽን የከርሰ ምድር ውሃን ማውጣት በሲራራ አዋርድ ላይ ለፈጠራ ውድድሩ ያቀረበው ስራ ነው። ኢብራሂም ህዝቡን የመጥቀም ወገኑን የመርዳት ጉዞን ሲጀምር የወገኔን የውሃ ጥም እቆርጣለሁ ብቻ ብሎ ሳይሆን ትኩስ ጉልበትና ስል ጭንቅላት ያለውን ወጣት ከስራ አጥነት አላቅቃለሁ ብሎም ጭምር ነው። ከራሱ አልፎ ሌሎች ሰልጥነው የህዝብ ችግር እንዲፈቱ ለራሳቸውም ስራ እንዲፈጥሩ እያደረገ ያለው ኢብራሂም ሸሪዓን መሰረት ያደረገ ፋይናንስ ባንክ የሆነው ሂጅራ ባንክ የፈጠራ ውድድር የሆነውን ሲራራ አዋርድ የፈጠራ ውጤቱን ይዞ በመቅረብ ዛሬ ከምናከብራቸው በርቱ ብለን ከምንሸልማቸው መካከል ነው። የአርሶ አደሩን የህይወት ድርና ማከገመዱ የኑሮ ስንቅ ሆነው ኢኮኖሚውን ከሚደጉሙት መካከል የዶሮ እርባታ እጅጉን ወሳኙ ነው። አርሶና አርብቶ አደሩ ባለው ቀዬ አንድም ሁለትም ሶስትም እያረባ እንቁላሉን ሲደላው ለልጆቹ ሳይሆን ሲቀር ሸጦ ቀዳዳውን ይሸፍንባቸዋል። በብዛት ባረባ ህይወቱንም በለወጠ ነበር። ቴክኖሎጂው ሩቅና ውድ መሆኑ ከዚያው ቀዬ ለበቀለው መሐመድ ጀዋር ሙሳ
ስለ መፍትሄው እንዲተጋ አስገድዶታል። ሁለገብ ኃይል የሚጠቀም የዶሮ እንቁላል መፈልፈያ ማሽን ወይንም ኢንኩቤተርን ፈጠረ። መሐመድ በሲራራ አዋርድ ይዞት የቀረበው ይሄው ፈጠራ እሱ እንደሚለው በርካታ ጫጩቶችን በአንድ ጊዜ መፈልፈል ይችላል። መሐመድ ጀዋር ሙሳ የተወለደው በኦሮሚያ ክልል በምስራቅ ሐረርጌ ዞን መልካ ቤሎ አውራጃ ውስጥ በምትገኝ ካፌ ጀነታ በተባለ የገጠር ቀበሌ ነው። በሳይንሳዊ ምርምር በሐሮማያ ዩኒቨርሲቲ ሁለገብ ኃይል መጠቀም የሚችል የዶሮ እንቁላል መፈልፈያ ኢንኩቤተር ሲሰራ ለዚህ ድንቅ ፈጠራ የሚያግዘውን የትምህርት ዝግጅት ይዞ ነው። በእንስሳት ሳይንስ BSc እና በእንስሳት ፕሮዳክሽን MSc ሁለቱንም ከሐሮማያ ዩኒቨርሲቲ አግኝቷል። በአሁኑ ወቅት በዚያው በሐሮማያ ዩኒቨርሲቲ በትሮፒካል የእንስሳት ፕሮዳክሽን የPhD እጩ ነው። የሐላል ስታርታፕ ወይንም ጅምር የሥራ ፈጠራ ውድድርን ሂጅራ ባንክ ይዞ መምጣቱ ለእኔ ትልቅ እድል ነበር የሚለው መሐመድ ጀዋር ባለ 90 እንቁላል መያዣን ጨምሮ በርካታ ፕሮቶታይፖችን በተሳካ ሁኔታ መስራቱን ይናገራል። የመፈልፈያ ማሽኑ የስኬት ምጣኔም ከ76 እስከ 80% ነው የሚለው መሐመድ ፈጠራው የብዙሃን የማደግ የመለወጥ ተስፋ ነው ሲልም እምነት እንዳለው ይናገራል። መሐመድ ጀዋር ዛሬ በልዩ ክብር ከምንጠራቸው ከምንሸልማቸው መካከል ለመሆን የበቃ ነው። የኢኮኖሚ ዋልታ የኢትዮጵያችን ልዩ መገለጫ ቡና እንዲህ ባለው ምርትና ምርታማነቱ ጨምሮ የሚያስገኘው የውጭ ምንዛሬ ከ2 ቢሊዮን ዶላር በላይ ባለፈበት እሴት ስለመጨመር ማሰብ ትልቅነት ነው። ቡና በየቀው ከሚትረፈረፍበት አካባቢ የተገኙት የሲራራ አዋርድ ፈርጦች ታዲያ ለዚህ መልስ ይዘው መጥተዋል። ጣሂር ኢሳና ኢሳቅ ጋሊ ከጅማ የመጡት እነኚህ ድንቅ የፈጠራ ወጣቶች ቡና የሚቆላ የሚፈጭና የሚያቀዘቅዝ ማሽን ሰርተው በራስ አቅም ምን ማድረግ እንደሚቻል አሳይተዋል። ማሽኑንም አሁን ላይ በመስራት ገቢ የሚያገኙበት የሥራ ዘርፋቸውም አድርገውታል። ቡና ለመቁላት ለመፍጨትና ለማቀዝቀዝ የሚያገለግሉ ማሽኖች እጅግ ውድ ከመሆናቸውም በላይ የውጭ ምንዛሬ ወጪ ሆነባቸው ወደ ሀገር የሚገቡ ናቸው። እነኚህ ወጣቶች ይህንን ማሽን ለማግኘት ሩቅ መሄድ አላስፈልጋቸውም። አሰቡ፣ አሰላሰሉ፣ እሴት መጨመር የሚያስችለውን ይህንን ማሽን ፈጠሩ። ማሽኑ ከ5 እስከ 8 ኪሎ ቡና ቆልቶ አቀዝቅዞ መፍጨት የሚችል ነው። ጣሂርና ኢሳቅ ከጅማ ፖሊቴክኒክ በአውቶ ሜካኒክ ተመርቀዋል። ጣሂር በዚህ ውድድር እንዲቀርብ ካደረጉት የቡና መፍጫ መቁያና ማቀዝቀዣ ማሽን ውጪ በፈጠራ ውድድርና ትልልቅ ባዛሮች ድንቅ ፈጠራዎችን ያበረከተ ነው። ሲራራ አዋርድ ይዞት በመጣው ድንቅ ዕድል ተጠቅመው ስራቸውን ለህዝብ ማስተዋወቅ የቻሉት እነኚህ ወጣቶች ዛሬ ልንሸልማቸው ልናከብራቸው ከተዘጋጀንላቸው መካከል ናቸው። የትውልዱን ነገ ለማሳየት የሚታተረው የእውቀት ብርሃን ፈንጣቂው መምህሩ ችግር ፈቺ ፈጠራ ላይ መሳተፉ የሚጠበቅ ቢሆንም ለስኬት የሚንደረደሩት ግን ጥቂቶች ናቸው። አካባቢውን ቃኝቶ የአርሶ አደሩን ወገብ ያጎበጡ ኋላ ቀር የግብርና ስራዎች ይቀየሩ ዘንድ ከቴክኖሎጂ ሊያስተዋውቅ የተጋው መምህር ዩሱፍ አሊ የእህል ማጨጃ ማሽንን በመስራት ለገበያ በማቅረብ ፕሮዳክሽን ኤንድ ሴሊንግ ኦፍ ክሮፕ ሃርቨስቲንግ ማሽን በሚል በድንቁ ውድድር ድንቅ ብቃቱን አሳይቶ ከተሸላሚዎች መካከል ለመሆን በቅቷል። ከ90% በላይ የሀገር ኢኮኖሚ በግብርና ስራ ውጤቶች የሚሸፈን ሲሆን የሰብል ምርቶች ደግሞ የግብርናውን ከ65% በላይ እንደሚይዝ የሚያነሳው በምርት አሰባሰብና አያያዝ ችግር ከፍተኛ የምርት ብክነት እንደሚስተዋል ይናገራል። በተለይም የእህል ማጨድ ስራ በጠባብ ጊዜ የሚከወን በርካታ የሰው ኃይል የሚፈልግና አድካሚ ስራ በመሆኑ ይህንን ስራ በተቀላጠፈና ብክነትን መቀነስ የሚያስችል የእህል ማጨጃ ማሽን ለመስራት መብቃቱን ያነሳል። መምህር ዩሱፍ አሊ የመጀመሪያ ዲግሪውን ከደብረ ማርቆስ ዩኒቨርሲቲ በመካኒካል ምህንድስና ያገኘ ሲሆን የሁለተኛ ዲግሪውን ደግሞ ከባህር ዳር ቴክኖሎጂ ኢንስቲትዩት ወይንም ባህር ዳር ዩኒቨርሲቲ በማኑፋክቸሪንግ ምህንድስና አግኝቷል። የገበሬውን የዓመት ልፋት በአደጋ የተከበበውን የምርት ስራ የቴክኖሎጂ ድጋፍ የራቀውን
ለከባድ ማሽነሪዎች ምቹ ባልሆኑ ቦታዎች በመግባት የገበሬውን ድካም በማቃለል ምርታማነትን ማሳደግ የሚችል ቀልጣፋና ምቹ የማጨጃ ማሽን ፈጠራን እነሆ ያለን ተወዳዳሪ ነው መምህር ዩሱፍ አሊ። ዩሱፍ የገበሬውን እንግልትና ስቃይ በደንብ ረዳዋለሁ፣ ለሱም መፍትሄ ከኛ ይጠበቃል በማለት የፈጠራ ስራውን በዚህ ውድድር ይዞ ቀርቦ ዛሬ ከምንሸልማቸውና ከምናተጋቸው መካከል ነው። ሂጅራ ባንክ እንግዲህ ከመስረታው ጀምሮ ዛሬ ድረስ እንደዚህ ኡን እንዲሆኑ የተመኘንላቸውና ብዙ ዋጋ የተከፈለላቸው በተለይ ሂጅራ እንደ ሂጅራ ሽግግር ነው ከሐራም ወደ ሐላል የተደረገውን ሽግግር ኡን ለማድረግ ትልቁን ኃላፊነት ወስዶ እየሰራ ያለ ነው። ስንመሰርታቸው ወይም ሲመሰረቱ ከጋራ ተጠቃሚነት አብሮ ማደግን ለኡማው የተሻለ አማራጭን ይዞ መምጣትን መሰረት አድርገው ትልቅ ኃላፊነትን ወጥቶ እየሰራ ያለ በአጭር ጊዜያቶች ውስጥ በብዙ መልኩ ስኬት ማጎናጸፍ የተሻለ ገቢ መሰብሰብ የተሻለ ብዙሃን የተሳተፉበት ሼር መያዝ የቻለ ነው። የበለጠ ብናግዝ እንደነዚህ አይነት ቦታዎች ላይ የበለጠ ኢንቨስት ብናደርግ ቀደም ሲገለጽ እንደነበረው ከድጋፍ ባለፈ ምናልባት ስንመኛቸው የነበሩ ነገሮች ወደኛ ሲመጡ ካልተጠቀምንባቸው በኋላ ደግሞ ሌላ ሆነው ሸክም ሆነው እንዳይመጡብንና ፈተና እንዳይሆኑብን ስራ ይፈልጋል፣ መስራት ይፈልጋል። ለዛ ሁላችንም እንደ ማህበረሰብ እንግዲህ ሂጅራ ከራሱ ያለፈ ከሚሰራቸው ስራ ኃላፊነት ከሚወጣቸው የማህበራዊ ጉዳዮችን ኃላፊነት ወስዶ በዚህ ልክ እኩል ማደግን እኩል መለወጥን የትውልዱ ያለውን አቅም ማሳየትን በኃላፊነት ወስዶ በዚህ መልኩ ዛሬ ተሸላሚዎችን ማድረስ ትልቅ እርምጃ ትልቅ ውጤት ነው ብዬ አስባለሁ። እንደ እስልምና አስተምህሮትም ያው እንግዲህ ይሄ ኢስላሚክ ፋይናንስ ሁሉንም ያቀፈ ለሙስሊሞች ብቻ የተመሰረተ አይደለም። ማህበረሰብን ወደ ተሻለ ሽግግር ለማምጣት ሐላልን መሰረት ያደረገ የፋይናንስ እንቅስቃሴ ከመሆኑ አንፃር ሁሉም እንዲሳተፍበት ሁሉም ድርሻ እንዲኖረው የበለጠ ወደፊት መውጣት ስላለባቸው የማህበረሰቡ ኃላፊነት ትልቅ ነው። ትናንት የተመኘናቸው ባንኮች ዛሬ በዚህ ደረጃ ላይ ሲደርሱ ስናያቸው ብናግዝ የበለጠ አብረን መስራት ብንችል ከነሱ ጋር ምን ያህል ውጤት እናመጣለን የሚለው ነገር ማሰብ ይፈልጋል ብዬ አምናለሁ። ሁልጊዜም እነዚህ ጅምሮች እንጂ መጨረሻዎች አይደሉም። የበለጠ መስራት እንደምንችል ደግሞ ኢስላሚ ሁልጊዜ ትጋት እንዲኖረን በእነዚህ ማሳያዎች ውስጥ እንድናልፍ አድርጎናል። ትንሽ ነገሮች ግን ብዙ ነገር እንደሚለውጡ ለብዙሃኖች ተስፋ እንደሚሰጡ ማሳየትና በሩን መክፈት ከቻል ውጤት መምጣት እንደሚችል አይተናል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን እንግዲህ የመብራት ስላልነበር ምሽት ላይ በይነል መግሪብ ወልኢሻ ወይም ደግሞ የምሽት ሶላቶች ያለ መብራት ነበር የሚሰገዱት። አንድ ሰሃባ ሁልጊዜ ነብዩ ሰለላሁ ዐለይሂ ወሰለም በጨለማ ውስጥ መቀመጣቸውን አይቶ አንድ ሐሳብ ይዞ ወጣ ይባላል። ምንድነው ያደረገው? ጧፍ ከገበያ ገዝቶ ይዞ መጥቶ አበራ። ለመጀመሪያ ጊዜ መስጂድ በርቶ ተመለከቱ። የነብዩ ሰለላሁ ዐለይሂ ወሰለም በፈገግታና በደስታ አበራ። በጣም የሚገርም ነገር ተናገሩ። ሰውየው ትንሽ ነገር አውጥቶ ብዙ ነገር ነው ያሳየው። ነብዩ ግን ያደረጉትና የተናገሩት ምን ነበር? ማን ነው ይሄን ያደረገው ሲሉ እኔ ነኝ ለማለት እንኳን አፈረ። ምክንያቱም የሰራው ትንሽ ነገር ስለሆነ። ሁለት የሶስት ሲደጋግሙ ግን መልስ መስጠት ስለነበረበት እጁን አንስቶ እኔ ነኝ ሲላቸው እኔን እንዳስደሰትከኝ አላህ በጀነት ያስደስተህ ነበር ያሉት። ዛሬም እኛን እንደ ማህበረሰብ አለን አቅም አለን መውጣት እንችላለን ብላችሁ ይሄንን ኡማ ከራስ ማደግ ለሀገር ውጤት ከማምጣት አልፎ ደግሞ እዚህ ይሄን ብርሃን ያሳያችሁን እንኳን ደስ አላችሁ። ሁላችንን በጋራ አላህ ያስደስተን። ሂጅራ ባንክ የጀመረውን እጥፍ አድርጎ እንዲሰራ አብረን ሂጅራ ጋር በመስራት ማህበራዊ ኃላፊነታችንን ወጣ የሚል ነው መልእክቴ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከአምስተኛ ነው የምንጀምረው። ቀደም ነግራችኋለሁ። አምስተኛ የወጣውና የ50 ሺህ ብር የጥሬ ገንዘብ ሽልማት የሚያገኘው ኢብራሂም አሊ በነገራችን ላይ የ50 ሺህ ብር የጥሬ ገንዘብ ሽልማት አለው። ከዛ በተጨማሪ የክብር የምስክር ወረቀት ይወስዳል። ለኢብራሂም ሞራል ያንሳል። በተለይ ሴቶች ማድበረም ማጨብጨብ አለባችሁ። የእናንተ ሸክም ለማቅለል ነው ኢብራሂም ሁሉ መንገድ የተጓዘው። ከልብ እናመሰግናለን። በነገራችን ላይ ብዙ ወጣቶችን ዕውቀቱ እሱ ጋር ብቻ እንዲቀር አልፈለገም ኢብራሂም። ሌሎችም የሱን ፈለግ ተከትለው የማህበረሰቡን ሸክም እንዲያቀሉ ብዙ ስራ ሰርተዋል። እያሰለጠነ ነው የሚገኘው። ከልብ እናመሰግናለን።
በዚህ ውድድር ላይ የኔ ያሉትን የኔ ያለውን ፈጠራ በማቅረብ በከፍተኛ ትንቅንቅ ከሌሎች ተወዳዳሪዎች ጋር ከፍተኛ ትንቅንቅ ውስጥ በመግባት ለዳኞች ለመወሰን አስቸጋሪ ጭምር በሆነበት ሁኔታ ይህንን ውድድር መቼስ ከ27000 እያሰባችሁ እንደሆነ ገምታለሁኝና በጣም ትልቅ ነገር ነው። አራተኛ የወጣው ይሄኛው ደረጃ 75000 ብር የጥሬ ገንዘብ ሽልማት ያስገኛል። የዚህ ውድድር አራተኛ የወጣው ጣሂር ኢሳና ኢሳቅ ጋሌ ጣሂር ኢሳና ኢሳቅ ጋሌ ከጂማ ድረስ ነው እዚህ ድረስ የመጡት። የቡና መፈልፈያ ማሽን የቡና መፍጫ መውቂያ ማሽንን ሰርተው አስረክበውናል። እንደምታዩት እጅግ ያማረ ፈጠራ ነበረ። በእርግጠኝነት ይህ ፈጠራ ትልቅ ደረጃ ደርሶ እንመለከተዋለን። እነሱ በተወለዱበት አካባቢ ጂማ የቡና አካባቢ ነው ታውቃላችሁና እናቶች እንዳይቸገሩ ደግሞ እሴት ጨምሮ መላክ በሀገራችን በጣም በትልቁ የምናስበው የምንፈልገው ነውና የሂጅራንም ትልቁን ግብ ለማሳካት ሁነኛ ፈጠራ ነው ብለን እናስባለን። ከዚህ አንፃር በጣም ትልቅ አስተዋጽኦ የነበራቸው ናቸው። አመስግኑልን። አሁንም ከ1 እስከ 3 ቀጥለው የምንሸልማቸው በአንድ በኩል የቀርድ አልሐሰን የብድር አገልግሎት ያገኛሉ። መጠኑ ይለያያል እንደ ደረጃው። ሁለተኛ የጥሬ ገንዘብ ሽልማት ይኖራቸዋል እንደ ቀሪዎቹ ተወዳዳሪዎቻችን። ቀጥሎ ሶስተኛ የወጣውን እጠራለሁ። ሶስተኛ የወጣው ያው ሴት ተወዳዳሪ ስለሌለ ነው የወጣው እያልኩ መሄደውና ሴቶች መንቃት አለባችሁ። አዲስ በዚህ ውድድር ላይ ድንቅ የሥራ ፈጠራውን በማቅረብ በተቻለ መጠን የህዝቡን ሸክም ያቀላል ብሎ ያሰበውን በማምጣት በከፍተኛ ትንቅንቅ ውድድሩን እስከ መጨረሻ ከዘለቁ ደግሞ ዛሬ ለውጤት በቅተው ከምንሸልማቸው መካከል ነው። መሐመድ ጀዋር አረ ሞራል ያንሳል ከኋላ መሐመድ ጀዋር የመጀመሪያና የሁለተኛ ዲግሪውን ከሀረማያ ዩኒቨርሲቲ አግኝቶ በዚህ ባለው ዕውቀት ተጠቅሞ ለማህበረሰባችን ችግር ፈቺ ፈጠራን ይዞ የመጣ ነው። መሐመድ ጀዋር ከልብ እናመሰግናለን። መሐመድ ጀዋር እንግዲህ 2 ሽልማቶች አሉት እንደምትመለከቱት። አንዱ ቀርድ አልሐሰን የብድር አገልግሎት ነው። እሱም 500,000 ብር የቀርድ አልሐሰን የብድር አገልግሎት በተጨማሪም እንደምትመለከቱት ጽሁፉ ይታያቸዋል ብዬ አስባለሁ የ100,000 ብር የጥሬ ገንዘብ ሽልማት አለው። ሞራል እየሰጠን ከዛ ባሻገር የሂጅራ ባንክ ሂጅራ በዚህ አይቆምም ይቀጥላል። የመጀመሪያው እንደመሆን ግን ትልቅ ነገር አለ ብዬ አላስብም። ታሪክ ነው። የክብር ሰርቲፊኬትም ጨምሮ የሚወስድ ይሆናል። ሂጅራ ባንክ ያዘጋጀው የስራ ፈጠራ ውድድር ሲራራ አዋርድ አንደኛ ለወጣ የ3 ሚሊዮን ብር የቀርድ አልሐሰን የብድር አገልግሎት ይሰጣል። እሱ ብቻ አይደለም 300,000 ብር የጥሬ ገንዘብ ሽልማት አለው። መቼ? አሁን እዚሁ ያያችሁ ፊት ለፊታችን ማለት ነው። ይሄንን የሚወስደው ማን ነው የሚለው ነው ቀጥለን የምናውቀው። የሂጅራ ባንክ የመጀመሪያውን የሥራ ፈጠራ ውድድር በድንቅ ብቃት በማሸነፍ ፈጠራው ተወዳድሮ ከሌሎች ፈጠራዎች መካከል በልዩነት ነጥሮ በመውጣት የተዘጋጀውን የ3 ሚሊዮን የቀርድ አልሐሰን ብድር የሚያገኘው እንደዚሁም ደግሞ የ300,000 ብር የጥሬ ገንዘብ ሽልማት የሚያገኘው ዶክተር ሚልኪያስ አህመድ የሂጅራ ባንክ የመጀመሪያው የሥራ ፈጠራ ውድድር አሸናፊ የ3 ሚሊዮን ብር የቀርድ አልሐሰን የብድር አገልግሎት እንደዚሁም ደግሞ የ300,000 ብር የጥሬ ገንዘብ ሽልማት ከክብር እንግዶቹ እየተቀበለ ነው የሚገኘው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ሐሚድ ሙሳ እንዲሁም ኡስታዝ አህመዲን ጀበል እንዲሁም የባንካችን ፕሬዝዳንትና የባንካችን የቦርድ ሰብሳቢ
ለዶክተር ሚልኪያስ ሁሉንም በዚህ የተቀመጠውን በሙሉ አስረክበዋል። ከልብ እናመሰግናለን። ሞራል ያንሳል። በጣም ድንቅ ፈጠራ ነው። አንዳንዶች በውስጥ መስመር ይሄ ነገር እያሉ በጣም አክብሮታቸውን አድናቆታቸውን እየሰጡ ነበርና በጣም ደስ ይላል። እንደዚህ ብቻ ነው የምታመሰግኑት? ነገ ትልቅ ደረጃ ደርሰው ከምናያቸው የተማሩትን በተግባር በማሳየት ግንባር ቀደም ብለን ከምናስቀምጣቸው መካከል ነው ዶክተር ሚልኪያስ አህመድ። አመስግኑልኝ። አሁንም በዚህ የሥራ ፈጠራ ውድድር ላይ ድንቅ ብቃቱን በማሳየት የአርሶ አደሩ ነገር ይገደኛል፣ የእሱን ችግር ሳልፈታማ የማንንም ችግር አልሞክረውም ብሎ ማጨጃ ማሽን የሰራው ከደቡብ ወሎ የተገኘው አሁን ደብረ ታቦር ዩኒቨርሲቲ እያስተማረ የሚገኘው ምሁር ዩሱፍ አሊ ይኸው ከልጁ ጋር መጥቶ ሽልማቱን ይወስዳል። የ1 ሚሊዮን ብር የቀርዳል ሐሰን የብድር አገልግሎት ያገኛል። ከዛ ባሻገር የ200,000 ብር የጥሬ ገንዘብ ሽልማት አለው። እሱ ብቻ አይደለም፣ በዚህ ታሪካዊ ውድድር ላይ ስለመሳተፉ ነገ ልጁን የታሪኩ አካል ሆኗል። ነገ ያነሳለታል፣ ትውልድ ሁሉ ያነሳዋልና የሰርቲፊኬት ሽልማትን አግኝቷል። ለዩሱፍ አሁን ያንሳል። በቅድሚያ የምናነሳው ዳኞችን ነው። ዳኞች ያላቸውን ሙያዊ ዕውቀት በማጋራት ነገ ልጆቹ መድረስ የሚፈልጉትን መንገድ ጭምር በማመላከት ከፍተኛ አስተዋጽኦ ነበራቸውና ለሁሉም አንዴ ሞራል ስጡልኝ። ሁሉንም ወደ መድረክ እንጠራና ከክብር እንግዶቻችን የክብር ሰርቲፊኬታቸውን ይወስዳሉ። ቢን መሊክ ከልብ እናመሰግነዋለን። ያለውን ሙያ በሙሉ አካፍሎ ነገ ለሚደርሱበት መደላድል የመፍጠሩን ሂደት በትልቁ ሲከውን ቆይቷል። ቢን መሊክን ከልብ እናመሰግናለን። አመስግኑልኝ። በዚህ ውስጥ በጣም ትልቅ አበርክቶ ከነበራቸው እህቶች መካከል በግንባር ቀደምትነት ትጠቀሳለች ሙኒራ አብዱል መናን። በዚህ ውድድር ውስጥ ተወዳዳሪዎች ዕውቀታቸውን ክህሎታቸውን እንዲያዳብሩ በተለይ ደግሞ የኮሚኒኬሽን ስራቸው የማርኬቲንግ ስራቸው መስመር እንዲይዝ በጣም ትልቅ አስተያየት እየሰጠች ሙያዊ አበርክቶዋን ስታበረክትልን ቆይታለች። በጣም የምናከብራት እህታችን ናት ሙኒራ አብዱል መናን። እናመሰግናለን። ሞራል ስል በድጋሚ እንዲሁ እንደ ሌሎች ወንድሞች ሁሉ ትልቅ አስተዋጽኦ አበርክቷል። ሙያዊ ዕውቀቱን ዓለምን በዓለም መድረክ የታየባቸውን ውድድሮች ሳይቀር የነዛን ልምድ በማምጣት በማካፈል በጣም ትልቅ አስተዋጽኦ ነበረው። አብዱል ሐኪም እሱም እንዲሁ በተመሳሳይ በጣም ትልቅ አስተዋጽኦ ከነበራቸው ዳኞቻችን መካከል ነው። አብዱል ሐኪምን ከልብ እናመሰግናለን። ኢዘዲን ካሚል ሌላኛው ዳኛችን ነበረ። በጣም ድንቅ ጊዜ ካሳለፉ ዳኞቻችን መካከል ነው። እኔ የመጣሁበት መንገድ ይሄ ነው፣ በዚህ ብትሄዱ እያለ ትልቅ ሙያዊ ድጋፍ ሰጥ ነበረ። እናመሰግናለን። በሂጅራ ባንክ የሲራራ አዋርድ የሥራ ፈጠራ ውድድር ውስጥ በጣም ጥሩ አስተዋጽኦ ካደረጉ ነገር ግን አሁን በቲም ውስጥ ከሌሉት መካከል ነው ወንድም ካሊድ ሙሳ። ካሊድ በነገራችን ላይ ይሄን ውድድር ፊሽካ ነፍተው ካሰየመሩት መካከል ነው። ዛሬ እሱ ስለሌለ እኛ መተናል። ወንድም ካሊድ ሙሳን ከልብ እናመሰግናለን። የክብር ሰርቲፊኬቱን ከክብር እንግዶቹ ይወስዳል። ሞራል እየሰጠን የሂጅራ ባንክ የቢዝነስ እና ኮሚኒኬሽን ቡድን
የሂጅራ ባንክ የቢዝነስና ኮሚኒኬሽን ቡድን አብዱል ሰላም በነገራችን ላይ ሐሳቡን ከማመንጨት ጀምሮ በዚህ ቲም ውስጥ እየተንቀሳቀሱ ካሉ ቡድኖች መካከል በጣም ትልቅ አበርክቶ ያላቸው ናቸው። ይሄ ቡድን ባይኖር የዛሬው ኢቨንት የለም። የዛሬው እውነት አታገኙትም። ማንንም እዚህ ጋር ማየት አንችልም። በጣም ከባድ ነው። ከልጆቹ ጋር ኮሚኒኬት አድርጎ በጣም በብዙ ልፋት የሚጠይቅ ስራ ነውና ይህንን ስለሰሩ እናመሰግናቸዋለን። ብዙ አበርክቶ ካደረጉት መካከል ደግሞ እንዲሁ በተመሳሳይ የብራንዲንግና ኢቨንት ቲም ይህን ቲም የምትወክለው ጽጌ ስለሆነች አዲስ መታ እንደቀድሙ ትሸለምናለች። ይሄኛው ኢቨንት እንግዲህ ትልልቅ ኢቨንቶችን ያዘጋጃል ሂጅራ። የማርኬቲንግ ስራዎች አሉት። እነዚህን ሁሉ ለማስተባበር ከሌሎቹ ቲሞች ጋር በመሆን በጣም በትልቁ የሰራች ናት። እሷ ብቻ አይደለችም፣ ባልደረቦቿ የቲሙን በመወከል ስለሆነ ሰርቲፊኬቱን የምትቀበለው። ሁሉም ይመሰገናሉ። ከልብ እናመሰግናቸዋለን እንላለን። ሞራል ስጡልን። የሂጅራ ባንክ ስትራቴጂክና ማርኬቲንግ ሲኒየር ዳይሬክተር አቶ ጁሬን ሺስ ከማይተኙ የሂጅራ ባንክ ጉዳይ አሳስባቸው ከማይተኙ ወንድሞቻችን መካከል ነው። በእጅጉ እናመሰግናለን። እንደምታዩት ልዩ ተሸላሚ ናቸው። ሞራል ያንሳል። እንግዲህ ሐሳብ ነው መነሻውና ከሐሳብ ተነስቶ ሁሉም ነገር የሚደርስበት ነገር የምናውቀው ነው። ከፍ ብሎ ዓለምን ህዝብን መጥቀም ይችላል። ይህንን ሐሳብ ከማመንጨት ጀምሮ በርካታ ውጣ ውረዶችን በማለፍ እንዲህ በደመቀ መልኩ ወንድሞቻችንን የነገ ኮከቦቻችንን እንድናውቅ ካደረጉን መካከል ነው። እጅግ እናመሰግናለን። በጣም ጥሩ የስራ ጊዜ ነበራቸው። በእርግጠኝነት በዚህ ቀጥለው ሂጅራን ከፍ ያደርጉልናል ብለን እንጠብቃለን።